በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ወአምላከ ቅዱሳን ለዛብጽሐነ እስከዛቲ ሰዓት። እስከዚህ ጊዜ እስከዚህ ሰዓት ያደረሰን የአባቶቻችን የቅዱሳን አምላክ ልዑል እግዚአብሔር ስለማይነገር ስጦታው ተነግሮ ስለማያልቀው ዘላለማዊ ምህረቱ ዛሬም ዘውትር ለዘላለም ስሙ የተመሰገነና የከበረ ይሁንልን። እጅግ የምትወደዱ የምትከበሩ የልዑል እግዚአብሔር ልጆች በሀገር ውስጥና በሀገር ውጭ በሚመች በማይመች ስፍራ ሆናችሁ ይህ የእግዚአብሔር ቅዱስ ሐሳብ የሚደርሳችሁ ሁላችሁ በልዑል እግዚአብሔር ፍጹም ሰላምና ፍቅር በያላችሁበት ሰላም እግዚአብሔር ከናንተ ጋራ ይሁን እያልኩኝ እንደምን ቆይታችሁ እንደምን ለዚህ ሰዓት ደርሳችኋል? የምስጋና ሁሉ ባለቤት የአባቶቻችን አምላክ የኛም አምላክ ልዑል እግዚአብሔር ዛሬም ዘወትር ለዘላለም ስሙ የከበረና የተመሰገነ ይሁንልን። የመስቀሉ ስር ውድ ስጦታችን ማህደረ መለኮት አቁራሪተ መዓት ሰዓሊተ ምህረት እማ አምላክ ቅድስት ድንግል ማርያም ስሟ ለዘላለም የከበረ ይሁንልን። እነሆ በዛሬው ዕለት እያከበርን እያሰብን ገቢረ ተአምራቱንም የምንዘክርለት መጋቤ ብሉይ ሊቀ መላእክት ቅዱስ ሚካኤል ስሙ ለዘላለም የከበረ ይሁን። ምልጃው ከሁላችንም ጋራ ይሁን። እንደ እግዚአብሔር አምላካችን ቅዱስና በጎ ፈቃድ እግዚአብሔር አስተማሪ ከሆነ እግዚአብሔር መካሪ ሆኖ እኛ ባሮቹ እኛ አገልጋዮቹ ደግሞ ሰሚዎች ብንሆን እንደ እርሱ መልካምና ቅዱስ ፈቃድ ቃል እግዚአብሔርን እንማማራለን። የጥበብ ሁሉ ባለቤት ምስጢርን የሚገልጥ የምስጢር ሁሉ ባለቤት አምላካችን መድኃኒታችን ኢየሱስ ክርስቶስ የራቀውን አቅርቦ የረቀቀውን አጉልቶ እኛ ባሮቹን እንዲያስተምረን እንዲመክረን እንዲገስጸን የእርሱ መልካም ፈቃዱ ይሁንልን። እንኳን በዛሬው ዕለት አክብረነው እያከበርነው ላለነው ለሊቀ መላኩ ለቅዱስ ሚካኤል ዓመታዊ ክብረ በዓል እኔንም እናንተንም በሰላምና በጤና አደረሰን አደረሳችሁ። እንግዲህ እንደ እግዚአብሔር አምላካችን በጎ ፈቃድ እግዚአብሔር አስተማሪ ሆኖ እኛ ባሮቹ ደግሞ ቃሉን የምንሰማ ሆነን ከተዘጋጀን አይቀር የትምህርት ርዕሳችን አድርገን እንምንማማርበትን አንድ የመጽሐፍ ቅዱስን ኃይለ ቃል ነግራችሁና በዛ መጽሐፍ ቅዱስ ኃይለ ቃል አብረን እንቆያለን። ነብይ እግዚአብሔር ሙሴ በኦሪት ዘጸአት ምዕራፍ 23 ቁጥር 23 ላይ የተናገረውን አንድ ኃይለ ቃል መነሻ እናድርግ። እንዲህ ይላል፣ መልአኬ በፊት ይሄዳልና ይላል። መልአኬ በፊት ይሄዳልና። የትምህርታችን መሰረታዊ ዓላማ ሁለት መሰረታዊ ነገሮችን ያማከለ ነው። የመጀመሪያው የትምህርታችን መሰረታዊ ዓላማ የተስፋይቱን ምድር እንዲወርሱ እግዚአብሔር አምላካችን ለእስራኤላውያን ዘሥጋ የሰጠውን ቃል ኪዳን መዘከርና ሁለተኛ ላይ የምናየው ደግሞ የቅዱሳን መላእክትን ተራዳኢነት ነው። በእነዚህ ሁለት ሐሳቦች ውስጥ እንደ እግዚአብሔር አምላካችን ቅዱስ ፈቃድ አብረን እንቆያለን። እግዚአብሔር አምላካችን ከሁላችን ጋራ ይሁን። ጽንሰ ሐሳቡን በኦሪት ዘጸአት ምዕራፍ 23 ቁጥር 20 ጀምረን ስንመለከት እንዲህ የሚል ቃልን እናገኛለን። በመንገድህ ሁሉ ይጠብቅህ ዘንድ ወዳዘጋጀሁትም ስፍራ ያገባህ ዘንድ እነሆ መልአኬን በፊት እልካለሁ። በፊቱም ተጠንቀቁ ይላል ሙሴ። በፊቱም ተጠንቀቁ ቃሉንም አድምጡ፣ ስሜም በእርሱ ላይ ስለሆነ ኃጢአትን ብትሰሩ ይቅር አይልህምና አታስመርሩት ይላል። ቀጥልና ቁጥር 22 ላይ አንተ ግን ቃሉን ብትሰማ ያልሁህን ሁሉ ብታደርግ ጠላቶችህን እጣላቸዋለሁ የሚያስጨንቁህንም አስጨንቃቸዋለሁ ይላል። ስለ ቃሉ አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁንልን። እንግዲህ ከጽንሰ ሐሳቡ የምንረዳው በመንገድህ ሁሉ ይጠብቅህ ዘንድ ወዳዘጋጀሁትም ስፍራ ያገባህ ዘንድ እነሆ መልአኬን በፊት እልካለሁ አለ። ለጊዜው ለእስራኤላውያን ዘሥጋ ሲሆን ለፍጻሜው ደግሞ ለኛ ለእስራኤላውያን ዘነፍስ ለሐዲስ ኪዳን ክርስቲያኖች የተነገረ ቃል ነው። ሁላችንም እንደምናውቀው የዚህ ቃል መሰረታዊ ዓላማ
አምላካችን አባታችን ልዑል እግዚአብሔር ለሊቀ ነቢያት ለሙሴ ሕዝበ እስራኤልን ይመራ ለነበረ ለሙሴ የተናገረው ቃል ነው። በመንገድህ ሁሉ ይጠብቅህ ዘንድ ወዳዘጋጀሁትም ስፍራ ያገባህ ዘንድ እነሆ መልአኬን በፊትህ እልካለሁ ነው ያለው። እግዚአብሔር አምላካችን በመንገዳችን ሁሉ መልአኩን ይላክልን። እንግዲህ መልአኬን እልካለሁ ሲል የዚህን ጽንሰ ሐሳብ ታሪኩን ወደ መጽሐፍ ቅዱስ ተመልሰን እንድናይ ያስገድደናል። ምንድነው? ይህ ኦሪት ዘጸአት ምዕራፍ 13 ላይ የምንመለከተው አንድ ታሪክ አለ። ይህም ታሪክ ምንድነው? ሕዝበ እስራኤል ለ430 ዘመን በግብጽ በባርነት በፈርዖን ቤት በነበሩበት ጊዜ እነሆ ፈርዖን እስራኤላውያንን ያስጨንቅ ስለነበረ የእስራኤላውያንን ጭንቀት፣ የእስራኤላውያንን መከራ፣ የእስራኤላውያንን ችግር፣ የእስራኤላውያንን እንባ የተመለከተ የዕብራውያንን መከራና ስደት ጭንቀት የተመለከተ አምላከ ቅዱሳን እግዚአብሔር ለሙሴ ሕዝበ እስራኤልን ከግብጽ ከባርነት ቤት ወደ ሀገራቸው ወደ ከነዓን እንዲገቡ እግዚአብሔር ሙሴን መመሪያ ሰጥቶ ሲልከው ነው ሕዝቡን ሲመራ ሕዝቡን ከሀገራቸው ከዚያ ከስደት ቤት ከዚያ ከባርነት ቤት ወደ ነፃነት ሀገር ማርና ወተት ወደምታፈልቀው ወደ ከነዓን ሕዝቡን እየመራ እንዲሄድ እግዚአብሔር ለሙሴ የገባለት ቃል ኪዳን ነው። ነው መልአኬን በፊት እልካለሁ ነው። መልአኬን በፊት እልካለሁ። ስለዚህ ለሱ ታዘዝ። ለጊዜው እንግዲህ መልአኬን ያለው በብሉይ ኪዳን ትርጓሜ መጽሐፍት ላይ ሊቃውንተ ቤተክርስቲያን አባቶቻችን መልአኬን ያለው አንድም ሊቀ መላእኩ ቅዱስ ሚካኤልን ነው። አንድም ደግሞ መልአክ ያላቸው እነሆ ሕዝቡን ያገለግሉ የነበሩ ሕዝቡን ይመሩ የነበሩ ሕዝቡን ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ይመልሱ የነበሩ ኢያሱንና ሙሴን እንዲሁም ደግሞ ከሙሴና ከኢያሱ ቀጥሎ ሕዝቡን ሲመሩ በቅድስናና በንጽህና ሕዝቡን ሲያገለግሉ ለነበሩ ሁሉ መልአኬን በፊት እልካለሁ እንዳለው በራእይ ዮሐንስ ምዕራፍ 2 ላይ እነሆ ለሰባቱ አብያተ ክርስቲያናት በኤፌሶን ለሚገኙ ለሰባቱ አብያተ ክርስቲያናት መልአክ እንዲህ ብለ ጻፍ እንዳለው ቅዱስ ዮሐንስ መልአክ ያለው በቁሙ ሰማያዊውን መልአክ ሳይሆን እነሆ በቲያጥሮን እንዲሁም በኤፌሶን በፊልድልፊያና በሌሎቹ አብያተ ክርስቲያናት ላይ ይመሩ የነበሩትን የቤተ ክርስቲያንን መሪዎች መልአክ እያለ ይጠራል። የመጽሐፍ ልምዱ ስለሆነ እነሆ መልአኬን በፊት እልካለሁ ሲል አንድም መልአክ ያለው ቅዱስ ሚካኤልን ሲሆን በቁሙ ሰማያዊውን መልአክ አንድም ደግሞ መልአክ ያለው እነ ኢያሱን እነ ሙሴንና እነ አሮንን ሕዝቡን ያገለግሉና ይመሩ ለነበሩት ጭምር ነውና በዚህ ሐሳብ ውስጥ መልአኬን በፊት እልካለሁ አለ እግዚአብሔር። እንግዲህ የምድረ ግብጽን ስደት ወይም ደግሞ የእስራኤላውያንን በግብጽ በባርነት መኖር መንስኤው ምንድነው የሚለውን ቃል ስንመለከት ወደ ብሉይ ኪዳን መጽሐፋችን መመለስ ግድ ይለናልና ኦሪት ዘፍጥረት ምዕራፍ 42 ቁጥር 1ን መነሻ እናደርጋለን። እነሆ ከሀገረ ከነዓን ወደ ግብጽ የተሰደዱ 70 ቤተሰቦችን ማየት እንችላለን። ያ ምንድነው ምክንያቱ ካልን እነሆ በያዕቆብ ይላል ኦሪት ዘፍጥረት ምዕራፍ 42 ቁጥር 1 ላይ ያዕቆብም በግብጽ እህል እንዳለ ሰማ። ያዕቆብም ልጆቹን ለምን እርስ በርስ ትተያያላችሁ አላቸው። እንዲህም አለ እነሆ ስንዴ በግብጽ እንደሚገኝ ሰምቻለሁና ወደዚያም ውረዱ እንድንድን እንዳንሞትም ከዚያ ሸምቱልን ብሎ ልጆቹን ላካቸው። ማን? ያዕቆብ። ከነሱ በፊት ያዕቆብ 11ኛው ልጅ ዮሴፍ እነሆ በባርነት በወንድሞቹ ተሽጦ ነበርና በወንድሞቹ ዮሴፍ ከነሱ በእውቀት በትንቢት በምስጢር ከነሱ የተሻለ በመሆኑ በአባቱና በእግዚአብሔር ዘንድ የተወደደ በመሆኑ ራእይ የሚገለጥለት ሰው በመሆኑ ወንድሞቹ በቅናት ወንድሞቹ በቁጣ ዮሴፍን አንስተው ለምድያማውያን አሳልፈው እንደሸጡት ለምድያማውያን ነጋዴዎች አሳልፈው እንደሸጡት ዮሴፍ ለምድያማውያን በ20 ብር ተሽጦ ምድያማውያን ደግሞ 10 ብር አትርፈው በ30 ብር ለግብጻውያን እንደሸጡት መጽሐፍ ቅዱስ ይነግረናል። ስለዚህ ዮሴፍ ሄደ በግብጽ ሀገር እነሆ እግዚአብሔር ለዮሴፍ ሞገስ ሆነው ይላል። አንዳንድ ጊዜ ለካ መገፋት ዋጋ አለው። ዋጋውን የምናየው ዮሴፍ በወንድሞቹ ተጠልቶ በወንድሞቹ ቅናት በወንድሞቹ ክፋት እነሆ ወደ ሞት
ወደ ሞት ቢሰደድም ቢጣልም ነገር ግን እግዚአብሔር ከዮሴፍ ጋር ስለነበረ በዚያ በተሰደደበት ሀገር በግብጽ ሀገር እግዚአብሔር ሞገስ ሆነው ይላል። ክብር ምስጋና ለአባቶቻችን አምላክ ለእግዚአብሔር ይሁን። ዛሬም ብዙዎቹ በስደት በባዕድ ሀገር እግዚአብሔር ሞገስ የሆናችሁ ትኖራላችሁ። በሀገር ውስጥም መከራ ደርሶባችሁ ክፉ ነገር ደርሶባችሁ ሰው ሲንቃችሁ ሰው መከራ ሲያደርስባችሁ ከሰው ሁሉ ቀድሞ እንደ አይን ከአይን ጥቅሻ ቀድሞ ፈጥኖ ሞገስ የሆናችሁ ትኖራላችሁና ይሄንን አምላክ ማመስገን ይገባናል ሁላችንም። ለምን ዮሴፍ በወንድሞቹ ተጣለ ተሸጠ ሄደ በፈርዖን ቤት በባርነት ተቀመጠ። ነገር ግን በጲጢፋራ ቤት በነበረበት ጊዜ ጲጢፋራ ወደደው። ጲጢፋራ ከመውደዱም የተነሳ በሀብት በንብረቱ ላይ እነሆ ሾመው አለቃ አድርጎ ሾመው። ዮሴፍ በዚያ አገር ታላቅ ተፈሪ ተወዳጅ ሰው ሆነ። እነሆ በግብጽ አገር እጅግ እግዚአብሔር ሞገስን አበዛለት። ምን አይነት አምላክ ነው! ከተገፉት ጋራ ከተሰደዱት ጋራ ከተቸገሩት ጋራ ለተቸገሩት ሞገስ ለወደቁት መነሳት ለጠፉት መገኘት ለተዋረዱት ክብር የሆነ አምላክ ስሙ ለዘላለም የተመሰገነ ይሁን። ዮሴፍን በባዕድ ሀገር በግብጽ በፈርዖን ቤት እነሆ በዚያ በጲጢፋራ ቤት ዮሴፍ እግዚአብሔር በዚያ ሞገስን ሰጠው። ታሪኩን እናንተ አንብቡት። 42ኛው ምዕራፍ ኦሪት ዘፍጥረት ምዕራፍ 42 ቁጥር 1 ጀምራችሁ ስታነቡ ሙሉ ታሪኩን ከ37ኛው ምዕራፍ ጀምራችሁ ታገኙታላችሁ። ዮሴፍ በዚህ አገር እነሆ የሚወደድ ሆነ ሀገረ ገዢ ሆነ። ከዚያ በኋላ ወንድሞቹ አባታቸው ቅዱስ ያዕቆብ እነሱ በነበሩበት አገር በከነዓን ታላቅ ረሃብ ሆነ ይላል መጽሐፍ ቅዱስ። አባታቸው በነበረበት ሀገር በዮሴፍ በመጀመሪያው ሀገር ረሃብ ሆነ። ከረሃብም ብዛት የተነሳ ቅዱስ ያዕቆብ ሰምቶ ልጆቹን ወደ ግብጽ ላከ። ሂዱ በዚያ ሀገር ስንዴ አለ፣ ለምን በረሃብ ትሞታላችሁ? ሄዳችሁ ስንዴ ሸምቱልኝና ነው ብሎ ሸምታችሁ እንዳንሞት ይዛችሁ ነው ብሎ ላካቸው። ሄዱ። በዚያም ሀገር ሲሄዱ ዮሴፍ የሀገር ገዢ ሆኖ መስፍን ሆኖ በሀገሪቱ ላይ እጅግ የከበረ ሰው የተፈራ ሰው ሆኖ አገኙት። ታሪኩን እናንተ ሙሉ ታሪኩን አንብባችሁ እዩ። ወንድሞቹ ትላንት ያሳደዱት ትላንት ሊገርሉት በቀበሮ ጉድጓድ ውስጥ የጣሉት ወንድሞቹ ዛሬ ስንዴ ለመሸመት ወደ ግብጽ ሲወርዱ ዮሴፍ በዚህ አገር ባለሟይል ሆኖ በዚህ አገር የከበረ ሰው ሆኖ አገኛቸው። እነሱ አላወቁትም፣ እሱ ግን አውቋቸው ነበር ይላል መጽሐፍ ቅዱስ። አንዳንድ ጊዜ ይሞታል፣ አንዳንድ ጊዜ ከሰው በታች ይሆናል፣ አንዳንድ ጊዜ አይረባም አይጠቅምም ብለን ነገር ሰርተን ክፉ ቦታ ላይ እንዲወድቁ የሰራንባቸው ሰዎች የተሻለ ቦታ ላይ ደርሰው ስናያቸው ልንጸጸት አይገባም። ምክንያቱም ትላንትና ወንድማቸው ዮሴፍ እንዲሞት እንዲጠፋ እንዲወገድ በቀበሮ ጉድጓድ ውስጥ ጥለውት ከዚያ ደብድበውት ከዚያ ልብሱን ወስደው ከዚያ ለምድያማውያን የሸጡት ዛሬ ደግሞ በተራቸው ዛሬ ደግሞ ተቸግረው ወደ ግብጽ ሲሄዱ እግዚአብሔር ለዮሴፍ በዚያ ክብርና ሞገስ ሆኖት በዚያ አገኛቸው። ታሪኩን እንግዲህ ሁላችሁም እንደምታውቁት እግዚአብሔር ዮሴፍን ሞገስ እንደሆነው ዮሴፍ ትላንት ይሄን አድርጋችሁብኛል፣ ትላንት አሳዳችሁኛል፣ ትላንት ገድላችሁኛልና ዛሬ ሞት ይገባችኋል፣ ዛሬ ልትታሰሩ ይገባል፣ ዛሬ ልትሰቃዩ ይገባል አላለም። አብልጦ ወደዳቸው፣ አቅፎም ሳማቸው። ሂዱ አባቴንም ጥሩ አለ። ከዚያ አባታቸውን አስጠራ። አባቱ መጣ። በዚያ አገር መኖር ጀመሩ። በዙ። እግዚአብሔር ባረካቸው። ጥቂት ሆነው ወጥተው ብዙ ሆኑ። በግብጽ በፈርዖን ሀገር እጅግ በጣም ብዙ ሆኑ። ከግብጻውያን የበለጠ አስፈሪዎች ሆኑ። ከዚያ በኋላ ዮሴፍን የማያውቅ ፈርዖን ተነሳ ይላል መጽሐፍ ቅዱስ። ከዚያ በኋላ እነዚህን እስራኤላውያንን ዕብራውያንን ማስጨነቅ ጀመረ። ወንዶች የሴቶችን ስራ እንዲሰሩ ሴቶች የወንዶችን ስራ እንዲሰሩ በህዝቡ ላይ መከራ ማብዛት ጀመረ፣ ማሰቃየት ጀመረ። እንደውም ዕብራውያን ሴቶች ወንድ ልጅ የሚወልዱ ከሆነ ወንድ ልጆቹ እንደተወለዱ እንዲሞቱ፣ ሴት ልጆችን ከወለዱ ደግሞ ሴት ልጆቹ እንዳይሞቱ ትእዛዝ እስከ ማውጣት ደረሰ ፈርዖን በግብጽ ሀገር። እነሆ ዕብራውያን ተሰቃዩ፣ ተጨነቁ። እስራኤላውያን መከራ በረታባቸው። በጣም የሚያሳዝነው ራሔል የምትባል አንዲት ሴት ነበረች።
እነሆ መንታ ልጆች በሆዷ ተሸክማለች እነሆ የመውለጃዋ ጊዜ ደረሰ ነብይ እግዚአብሔር ቅዱስ ኤርምያስ እንደነገረን የመውለጃዋ ጊዜ ሲደርስ እነሆ እባክህን ምጧ ላይ በምጥ ላይ ያለች እባክህን ትንሽ ደቂቃ ፍቀድልኝ ጭቃ ታቦካለች ጡብ ለመስራት ጭቃ ትረግጣለችና እባክህ ከዚህ ከጭቃ ውስጥ ወጥቼ ልጆቼን ልውለድና ተመልሼ እሰራለሁ አለችው ያ ግብፃዊውም በፍጹም አንቺ እዚያው ልጆችሽን እዚያው ውስጥ ውለጃቸው የልጆች ደም የህፃናት አጥንት እነሆ ጡቡን ያጠነክረዋል ብሎ ጨከነባት እሷም ጭቃውን ያቦካይ ጡቡን እየረገጠች እዚያው መንታ ልጆቿን ወለደች መንታ ልጆቿን ከወለደች በኋላ እዚያው ጭቃ ውስጥ ረግጣ ሁለቱ ልጆቿን በሞት አጣች ይሄ ለነፍሰ ጡሮች ይሄ ለወለዱ እናቶች እጅግ በጣም የሚያሳምም እጅግ በጣም የሚያስለቅስ እጅግ ልብ የሚነካ ነው አለቀሰች እንባዋ በአይኖቿ ፈሰሱ እንዲህ አለች እንባዋን ወደ ሰማይ አምላክ ወደ እግዚአብሔር ወደ ላይ የረጨች እንዲህ አለች አንተ የአባቶቻችን አምላክ እግዚአብሔር ሆይ እስከመቼ ነው መከራው እንደዚህ የሚበረታብን እውነት አንተ በጸባዖት በመንበርህ ካለ እውነት አንተ በዙፋንህ ካለ ፍረድልን ተመልከት እንባችንን አለች ራሔል ስለ ልጆቿ አለቀሰች ከዚያ በኋላ እነሆ የራሔልን እንባ እግዚአብሔር በዙፋኑ ላይ ተመለከተ ዛሬ ብዙ የሚያለቅሱ ብዙ የሚፈሱ እንባዎች አሉ ዛሬም በራቸውን ደጃቸውን ዘግተው መከራ በስቶባቸው ስቃይ በርትቶባቸው የሚያለቅሱ በርካታ ወገኖቻችን አሉ እግዚአብሔር የነሱን እንባቸውን ያብስልን ራሔልን እግዚአብሔር እንባዋን ተመለከተ ከዚያ እግዚአብሔር ሙሴን ጠራው ህዝቡን የህዝቡን መከራ ተመለከተ እግዚአብሔር ህዝቡን አየ የህዝቡን መከራ የህዝቡን ስቃይ የህዝቡን እንግልት በግብጽ ሀገር በፈርዖን ቤት የሚደርስባቸውን መከራ ሁሉ አየ እንግዲህ ሙሴ እንዴት እንደተወለደ ዕብራውያን ሴት ልጆች ሲወልዱ ያው ሴቶች ይወለዳሉ በሰላም ይገላገላሉ ወንዶች ሲወልዱ ግን ወንዶቹን ወዲያው ይገርሏቸው ስለነበረ እነሆ የሙሴ እናት ሙሴን ለመውለድ ነፍሰ ጡር ሆና በምጥ ላይ ያለች አዋላጆች ሙሴ ሲወለድ አይተው መልከ መልካም ስለነበረ ሙሴን እንደ ይሄንንማ ይሄንን መልከ መልካም ሕፃንማ እንገለውም ይሄንንማ የፈጠረው አምላክ ቢገለው ይሻላል ጊዜውን ጠብቆ ይግደለው እንጂ እኛ እንገለውም ብለው አዋላጆቹ ሙሴን ሳይገሉ ሙሴ በሰላም ተወለደ ከዚያስ እናቱ 3 ወር ሸሸገችው አው ወስዳ በግብጽ ወንዝ ዳር ወይም ደግሞ በአባይ ወንዝ ዳር ሙሴን አስቀመጠችው ከዚያስ ቀን የናቱ እህት ተጠብቀዋለች ማታ እናቱ የሄደች ጡት ታጠባው ነበር ሙሴ በዚህ ሁኔታ ውስጥ ነው ያደገው እግዚአብሔር ታሪክ መስራት ከፈለገ ምቹ ባልሆኑ ነገሮች ውስጥ ምቹ ነገርን ያመቻቻል ክብር ምስጋና ለስሙ ይሁንና አምላካችን ሙሴን እንደዚህ እናቱ ማታ የሄደች ጡት ታጠባዋለች ቀን ደግሞ አክስቱ ከርቀት ተጠብቀዋለች ነው ሙሴ በዚህ መከራ ውስጥ ይያለ የፈርዖን ሴት ልጅ ለመዝናናት ወደ ወንዝ ዳር ስትሄድ እነሆ በእቃ ውስጥ በቀርካ ውስጥ የተቀመጠ አንድ የሚያምር ሕፃን አየች ከዚያ ያንን ሕፃን ወሰደች ይሄንንም ሕፃንማ ነዚህ ዕብራውያን የጣሉት ነው ስለዚህ ይሄንንማ እንደው ወስጄ አሳድገዋለሁ አለች ልጅ የላትም ነበርና ወሰደችው ከዚያ የእናቱ እህት ከርቀት ታይ ስለነበረ ወደ ፈርዖን ልጅ ሄዳ እመቤት ሆይ እንደው ሰሞኑን ልጅ የሞተባት አንዲት ዕብራዊት ሴት አለችና በሞግዚትነት በአሳዳጊነት ጡቷን ያጠባች የምታሳድግልሽን እኔ ሴት ልፈልግልሽ አለች አምጪ አለቻት ወስዳ የሙሴኑ እናት ለፈርዖን ልጅ ሰጠቻት ከዚያስ የሙሴ እናትና የፈርዖን ልጅ የሙሴ እናትና ሙሴ ተያይዘው ወደ ቤተ መንግስት እግዚአብሔር የተመሰገነ ይሁን ከወንዝ ዳር በቀጥታ ወደ ቤተ መንግስት የዳዊትንም ሕይወት የምናይ ነው ሙሴ በፈርዖን ቤት አደገ ዕብራዊ ነው ዕብራዊ በሚገደልበት ዕብራዊ በሚጠፋበት ዘመን እግዚአብሔር ሙሴን እየጠበቀ በፈርዖን ቤት አኖረው ምግብ ልብስ ሁሉ አስቤዛው ከፈርዖን ሃይማኖት ፈሪሃ እግዚአብሔር ግን ከናቱ እየተማረ አደገ ሙሴ ጎልማሳ ከሆነ በኋላ እድሜው 40 ዓመት ሲሞላው ያንን ሲያይ የህዝቡን መከራ የህዝቡን ችግር የህዝቡን መከራ ሲያይ
እኔ ህዝቤ እየተሰቃየ ህዝቤ እየተራበ ህዝቤ እየተጠማ ህዝቤ መከራ እየደረሰበት በፈርዖን ቤት እኔ የፈርዖንን እንጀራ እየበላው የህዝቤን መከራ ከመመለከት እነሆ ከእግዚአብሔር ህዝብ ጋራ መከራ መቀበል ይሻለኛል ብሎ ከፈርዖን ቤት ወጥቶ ሄደ እዚያ ወዴት ሄዳል ወደ እግዚአብሔር ወደ ጠራው ስፍራ ሄደ ወደ ኮሬብ ሄደ በኮሬብም እየኖረ የእግዚአብሔር ድምጽ እነሆ ወደ ሙሴ መጣ እግዚአብሔር ሙሴን ከኮሬብ ጠራውና ወደ ግብጽ ልካለሁ የህዝቤን መከራ አይቻለውና ወደ ግብጽ ውረዳለሁ እንዴት እኔስ አንደበተ ኮልታፋ ነኝ መናገር አልችልም ምን ብዬ ነው ፈርዖንን ምነግረው ግዴለም እኔ ላንተ ምትናገረውን አታስብ እኔ አንተ በፈርዖን ቤት ስትቆም እኔ ምትናገረውን እሰጥሃለሁና ሄድ በፈርዖን ቤት ቆም አለው ህዝቤን ልቀቅ ይልሃል ያገለግሉኝ ዘንድ ህዝቤን ልቀቅ ይልሃል እግዚአብሔር በለው እንዴት ደስ ይላል ያገለግሉኝ ዘንድ ህዝበ እስራኤል የተመረጡት ለአገልግሎት ነው ህዝበ እስራኤል የተጠሩት ለአገልግሎት ነው ከአገልግሎት ዓላማ ሌላ ዓላማ የላቸውም ዛሬ አገልግሎትን ቤተክርስቲያንን መከታ ያደረጉ ሌላ መጥፎ ስራ የሚሰሩ ሰዎች አይጠፉም እነዚህ አይነት ሰዎችን እግዚአብሔር ይቃወማቸዋል ህዝቤን ያገለግሉኝ ዘንድ ህዝቤን ልቀቅ ነው የተባለው ህዝቤን ልቀቅ ሙሴ ሄደ ተጠርቶ ወደ ፈርዖን ገባ እግዚአብሔር ህዝቤን ልቀቅ ይልሃል አለው ፈርዖን ልቡ ጨካኝ ስለነበረ ልቡ በትዕቢት የደነደነ ስለነበረ ህዝበ እስራኤልንም አልለቅም እግዚአብሔርንም አላውቅም ማለት ትልቁ ችግር እዚህ ጋር ነው ህዝበ እስራኤልንም አልለቅም እግዚአብሔርንም አላውቅም ሰው በእድሜ ዘመኑ ያንን ያህል በዚያ ዙፋን ላይ ተቀምጦ እግዚአብሔርን አለማወቅ ከዚህ የበለጠ ውድቀት የለም የእግዚአብሔር ልጆች መማር ዋጋ የለውም እግዚአብሔር ካልታከለበት መሰልጠን ዋጋ የለውም እግዚአብሔር ከሌለበት ጥበበኛ መሆን ዋጋ የለውም እግዚአብሔር ከሌለበት እግዚአብሔር ካለበት ነው ጥበብ የሚሰራው እግዚአብሔር ካለበት ነው ስልጣን የሚሰራው እግዚአብሔር ካለበት ነው ዕውቀት የሚሰራው ፈርዖን በዚህ ሁሉ ውስጥ እግዚአብሔርን አላውቅም ማለት ታዲያ ሙሉ ታሪኩን እናንተ ገብታችሁ አንብቡት ከኦሪት ዘጸአት ምዕራፍ 6 ጀምራችሁ ምዕራፍ 5 ጀምራችሁ እስከ ምዕራፍ 12 ያለውን ሙሉን አንብቡት እግዚአብሔር በሙሴ ላይ ተአምር ማድረግ ጀመረ ተአምራቱን እናንተ እዩት መጽሐፍ ቅዱስ ላይ በዘጠኝ ተላላቅ መቅሰፍቶች በ10ኛው ሞተ በኩር በ11ኛው ስጥመተ ባህር እግዚአብሔር ህዝቡን ከግብጽ ከፈርዖን እጅ ከባርነት ቤት አወጣቸው ክብር ምስጋና ለስም አጠራሩ ይሁን የግብጽን ውሃ ደም እስኪሆን ድረስ በቅማልና በተለያየ ነገር እግዚአብሔር ህዝቡን ሲመታ ሲያስጨንቅ አንድ ጊዜ ለቃለው ሲል መልሶ ሲይዝ አንድ ጊዜ ለቃለው ሲል መልሶ ሲይዝ እግዚአብሔር አስጨነቃቸው ውሃቸው ደም ሆነባቸው እስራኤላውያን ሲቀዱት ውሃ ይሆናል እስራኤላውያን ንጹህ ውሃ ይጠጣሉ ዕብራውያን ግብጻውያን ሲቀዱት ደግሞ ደም ነው መጠጣት አልቻሉም አለቅን ብለው ይጮሃሉ እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው እንዲል ዛሬም እግዚአብሔር ከሀገራችን ከኢትዮጵያ ጋር ከህዝቦቿ ጋር እንዳለ በማየት የምንረዳው እዚህ ጋር ነው ስለዚህ ውሃቸው ደም ሆነ ተጨነቁ እግዚአብሔር ሙሴን እንዲህ አለው በቃ ህዝቡን አለቅም ማለት በዘጠኝ ተላላቅ መቅሰፍቶችን በአንበጣ መንጋ መታቸው እህላቸው አለቀ ውሃቸው ደም ሆነ በጓጉንቸር ተመቱ መከራ ጸናባቸው በዘጠኝ ተላላቅ መቅሰፍቶች በ10ኛው ሞተ በክብር እግዚአብሔር እንዲህ አለው ከዕብራውያን ከእስራኤላውያን እያንዳንዳቸው ጠቦት በግን አርደው እነሆ የበጉን ደም ይሄ በራቸውን መቃኑን ጎበኑን ይቀቡት እነሆ ዛሬ እግዚአብሔር በግብጽ መካከል በግብጽ ሀገር ያልፋል እነሆ ደም የተቀባበት በርና መቃኑን እግዚአብሔር ያያል ደም የተቀባበትን ቤት ያልፋል ደም ያልተቀባበትን ቤት ወይም ደም የሌለው በሩ መቃኑ ጎበኑ ደም ያልተቀባበትን ቤት ግን እግዚአብሔር ሞተ በኩርን ይልካል ሞተ በኩር ያንኳኳል ወደዚያ ቤት አለ እስራኤላውያን ዕብራውያን ያንን የዓመት ጠቦት አረዱ ደሙንም ቀቡት መቃን ጎበናቸውን ከዚያስ እግዚአብሔር በዚያ ሌሊት በግብጽ ላይ አለፈ ይላል እግዚአብሔር ሲያልፍ እግዚአብሔር ሲቀጣም ልምጭ ያስፈልገው እግዚአብሔር መቅጣት ከፈለገ በጣም ብዙ የሚቀጣበት ምክንያት አለ እግዚአብሔር ሐሳቡን የሚከለክልበት አንድም ሰው የለም አንድም እግዚአብሔርን የሚቃወም ሰው አይኖርም እግዚአብሔር ከተነሳ እግዚአብሔር መናገር ከጀመረ ስለዚህ እግዚአብሔር ይህንን ለሙሴ ሲያስተላልፍ ሙሴ ለሕዝቡ አስተላለፈ ሁሉም ያንን አደረጉ በማግስቱ
ከግብፃውያን ከፈርዖን ቤት ጀምሮ እስከ ታች ያለው እያንዳንዱ ሰው ቤት እነሆ ሬሳ በሬሳ ለቅሶ በለቅሶ እንባ በእንባ እግዚአብሔር የራሔልን እንባ መመለስ ሲጀምር በየቤታቸው ከቤተ መንግስት ጀምሮ እስከ ታች ያሉትን ቤት እንባ በእንባ ሬሳ በሬሳ ለቅሶ በለቅሶ አደረገው። ምን ይሳነዋል? እግዚአብሔር ማድረግ የሚፈልገውን ነገር ማድረግ ይችላል። እግዚአብሔርን የምንቃወምበት ምንም አይነት ዘመናዊ መሳሪያ የለንም። እግዚአብሔር ፍርድ ከጀመረ ይፈርዳል። ምህረትም ከጀመረ እግዚአብሔር ምህረቱ ብዙ ነው። ስለዚህ እግዚአብሔር ልጆች ሁሉም ቤት ሞቱ። ከዚያ ፈርዖን እንዲህ አለ፣ በቃ ይሄንን ህዝብ አለ ሙሴን ጠራና ውሰድ አውጣልኝ ይውጡ አለ። በቃ ይውጡ አልፈልጋቸው በሰላም ሂዱ አለ። ሸኛቸው። ልክ የሚገርማችሁ 70 ነፍሳት ሆነው ከሀገራቸው ከከነዓን ሄደው ግብጽ ሄደው በስተው ከ600,000 ከግማሽ ሚሊዮን ህዝብ በላይ ሆነው በምስጋና ወጡ በእልልታ። ይህ የሆነበትን ዕለት ነው ዛሬ ኦርቶዶክሳዊት ቤተክርስቲያናችን የምታስበው የምናስበው። ህዳር 12 ቀን ህዝበ እስራኤልን ሊቀ መልአኩ ቅዱስ ሚካኤል ሌሊት በአምደ ብርሃን ቀን በአምደ ደመና እየመራ ከግብጽ ሀገር ያወጣበትን ዕለት ነው የምንዘክረው የምናከብረው። እንኳን ለዚህ ለተቀደሰ ዕለት ሁላችንንም በሰላም አደረሰን። ስለዚህ ወጡ። ሲወጡሳ ከዚያ ግብጽ ባዶ ሆነች። 600,000 ሰው ከግብጽ ምድር ወጥቶ በሰራተኛ የለ። ሌላ ጊዜ እንደልባቸው ጡብ የሚያስቦኩት መከራ ጸናባቸው። ሴቶቹ ሹማምንቶቹ ወደ ፈርዖን ሄዱ። ፈርዖን እባክህን ይሄንን ህዝብ መልስልን፣ ባሮች ናቸው መልስልን እንዲያገለግሉን። አሁን እኮ በሰራተኛ አተናል፣ አሁን እኮ እንዲህ አተናል፣ የሚያገለግለን አተናል አሉ። ያላቸውን ወርቅ ብር ያመጡ ለፈርዖን ገበሩለት። ፈርዖንም በ600 ሰረገላ ብዙ ሰረገሎችን አሰልፎ ጉዞ ጀመረ እስራኤላውያንን ሊመልስ። እስራኤላውያን ወደፊት እየተጓዙ ነው፣ ወደ ከነዓን ለመግባት ነው። እግዚአብሔር ተስፋ ወደ ሰጣቸው ሀገር እየተጓዙ ነው። ግዴላችሁም በመንገዳችሁ ላይ እንቅፋት ቢኖር፣ በመንገዳችሁ ላይ እናንተ ወደ እግዚአብሔር ስትገሰግሱ በመንገዳችሁ ላይ በመንገዳችሁ ላይ እንቅፋት ቢኖርም እንኳን እግዚአብሔር እንቅፋቶቹን አሳልፎ እናንተን ላሰበበት ቃል ለገባላችሁ ቦታ ቃል ለገባልን ቦታ ሊያደርሰን የታመነ አምላክ ነውና ከፊት እስራኤላውያን እየሄዱ ያሉት ወደ ኤርትራ ባህር ነው። ከኋላ ደግሞ ፈርዖን በሰረገሎች ታጅቦ በጦር መሳሪያ እየገሰገሰ መጣ። ቁሙ አለ። ወዴት ነው የምትሄዱት? ይዣችኋለሁ፣ ልታመልጡኝ አትችሉም አለ። አሁን ከፊት ለፊታቸው ባህር ኤርትራ አለ፣ ከጀርባቸው ፈርዖን አለ። ምን ይሻላቸዋል? አንዳንዶቹ ሐሳብ መቀየር ፈለጉ። አረ እዚህ መተን ልታስጨርሰን ነው ወይ ሙሴ? በቃ ወደ ግብጽ እንመለስ፣ ወደ ትላንትናው። እዚህ በረሃብ እየሞትን ነው። አጉረመረሙ። ከፊት ባህር አለ፣ መሻገር አይችሉም። በዋና የሚሻገሩት ባህር አይደለም፣ በጀልባም ተቀዝፎ የሚሄድ አይደለም። እንስሳት አሉ፣ አረጋውያን አሉ፣ ህፃናት አሉ፣ እናቶች አሉ። ማን ይሻገረዋል ኤርትራን ባህር? እግዚአብሔር ሙሴ ወደ እግዚአብሔር አመለከተ፣ እጆቹን ዘረጋ። የሰራዊት ጌታ እግዚአብሔር ሆይ በመድረ በዳ እዚህ ልታስጨርሰን ነው ይሄንን ህዝብ ውጡ ብለህ ያወጣኸው? በላ መፍትሄ ስጥ። አንተ የመፍትሄዎች ሁሉ መፍትሄ ነህና የችግረኞች መፍትሄ ነውና መፍትሄ ስጥ አለ። ከዚያ በኋላ እግዚአብሔር ሙሴን እንዲህ አለው፣ ሙሴ በእጅ በያዝከው በትር ይህንን ባህር ምታው አለው። ሙሴም ያንን የኤርትራን ባህር መታው፣ ባህሩም ለሁለት ተከፈለ ይላል። ክብር ምስጋና ለአባቶቻችን አምላክ ለእግዚአብሔር ይሁን። ዛሬ ከፊታችን የተዘረጋ የክፋት ባህር አለ፣ የአድመኝነት ባህር አለ፣ የተንኮል ባህር አለ፣ የዘረኝነት ባህር አለ፣ የተንኮል ባህር አለ፣ የአድመኝነት ባህር አለ፣ የበረከት ማጣት ባህር አለ። ያንን ባህር በክርስቶስ መስቀል መተን መሻገር ያስፈልጋል። በጾም በጸሎት ድል አድርገን መሻገር ያስፈልጋል ክርስቲያኖች። ከዚያ ሙሴ መታው፣ ባህሩ ተከፈለ፣ እስራኤላውያን በሰላም ተሻገሩ። ዘጻት ሆነ፣ ወጡ፣ ተሻገሩ በሰላም። ከዚያስ ፈርዖን ደረሰባቸው ከጀርባ። እስራኤላውያን ዕብራውያን ከባህሩ ማዶ ተሻግረዋል በሰላም። እነዚህ ደግሞ ግብፃውያን ከባህሩ ወዲህ ማዶ ናቸው። አሁን ባህር መካከላቸው ላይ አለ። በክርስቲያን መካከል በኃጢአት እንደ ባህር ሆኖ እኛን ወደ እግዚአብሔር መንግስት እንዳንገባ ኃጢአት መሃል ላይ ባህር ሆኖ ቢያስቸግረንም በጾምና በጸሎት አቋርጠን መሻገር እንችላለን። በንስሐ በትምህርተ አበው በቅዱሳን ምልጃ በእመቤታችን ምልጃ ባህሩን አቋርጠን መሄድ
እንችላለን ዋናው ግን ለዚህ ሐሳብ ቁርጠኛ መሆን ያስፈልጋልና ከዚያ በኋላ ደግሞ እግዚአብሔር ብልሃተኛ ጥበበኛ አምላክ ነው ባህሩን ቀጥታ አልከፈለው ባህሩን እንደዚህ ነው የከፈለው ባህሩ እጅግ እንደዚህ ሲገቡ ለመሄድ ለመታየት በማይመች መንገድ ነው እግዚአብሔር ያውቃል ከዚያ ፈርዖን ግቡ አለ ግቡ ሰራዊቶቹን ግቡኛው ተሻግረናል ደርሰንባቸዋል አለ አዎ አንድ ጊዜ 200 ገባ ዝም አለ እግዚአብሔር 200 ገባ 400 ዝም አለ እግዚአብሔር ሌላ 200 ጨመረ እግዚአብሔር አይተያዩም ምክንያቱም ጠመዝማዛ ስለሆነ ገቡ ከዚያ የሰረገሎቹ ጫፍ ከፊት ሊሻገሩ ሲደርሱ ከኋላ ደግሞ ሁሉም ትምም ብለው ከገቡ በኋላ እግዚአብሔር ሙሴን እንዲህ አለው በል በያስከው በትር ባህሩን መልሰህ መታው አለው መታው ሲመታው ያ ተከፍሎ የነበረ ባህር በነዛ በፈርዖንና በሰራዊቱ ላይ እነሆ ተገለበጠባቸው ተዳፈነባቸው ፈርዖንና ሰራዊቱን በባህር ስጥመት ጣላቸው ገደላቸው እስራኤልን ግን በሰላም አሻገራቸው ይላል ክብር ምስጋና ለአባቶቻችን አምላክ ለቅዱስ እግዚአብሔር ይሁን በዚህ ሁሉ ጉዞ ውስጥ እንግዲህ ትምርታችንን ስናጠቃልል በዚህ ሁሉ ጉዞ ውስጥ ማን ነበረ ከእስራኤላውያን ጋራ ማን ነበረ ከዕብራውያን ጋራ ማን ይረዳቸው ነበረ ማን ነው ጠባቂያቸው ስንል ዛሬ የሚጠብቀን ለሀገራችን ለኢትዮጵያ ለዓለማችን ሰላምን የሚማልደው መጋቤ ብሉይ ሊቀ መላእክት ቅዱስ ሚካኤል ነው ይሄ መልአክ ዛሬም ለሀገራችን ይቆምላት ዛሬም ለቤታችን ሰላም ያስፈልገናል ዛሬም ለህይወታችን በረከት ያስፈልገናል መጋቤ ብሉይ ቅዱስ ሚካኤል ይቆምልን ይድረስልን ቅዱስ ሚካኤል ህዝበ እስራኤልን እየመራ ምክንያቱም እንደ መተርጉማ ሊቃውንተ ቤተ ክርስቲያን መጋቤ ብሉይ ይሉታል መጋቤ ብሉይ የተባለበት ደግሞ በብሉይ ኪዳን ዘመን ህዝቡ ከጣዖት አምልኮ ወደ አምልኮተ እግዚአብሔር እንዲመለሱ ሰዎች እግዚአብሔርን ትተው ጣዖትን እንዳያመልኩ ህዝቡን እግዚአብሔርን በመፍራት እያስተማረ እየረዳ እያጠነከረ እየረዳቸው ህዝቡን ይጠብቅ ስለነበረ ቅዱስ ሚካኤል መጋቤ ብሉይ ነው እንግዲህ ቤተክርስቲያናችን አባቶቻችን እንደሚነግሩን መጽሐፍትም እንደሚነግሩን ሚካኤል ማለት ማን እንደ እግዚአብሔር ማለት ነው መኑ ከመግዚአብሔር ሚካኤል ማለት ማን እንደ እግዚአብሔር ነው እግዚአብሔር ለዚያ ነው ወዳዘጋጀውትም ስፍራ ያገባህ ዘንድ እነሆ መልአኬን በፊት እልካለሁ በፊቱም ተጠንቀቁ ቃሉንም ስሙ የተባለው ቃሉን ስሙ በፊቱ ተጠንቀቁ ስሜ በእርሱ ላይ ስለሆነ አለ ስሜ በእርሱ ላይ ሊቃነ መላእክት ላይ በሊቃነ መላእክት ስም ላይ የእግዚአብሔር ስም አለ እንዴት ቅዱስ ሚካኤል እንላለን ቅዱስ ገብርኤል እንላለን ቅዱስ ሩፋኤል ኤል የሚል የመጨረሻው ስማቸው ስም እግዚአብሔር ነው ስም አምላክ ነው ምክንያቱም ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ይሉታል አማኑኤል ማለት እግዚአብሔር ከኛ ጋር ሆነ ማለት ነው እንዳለ ሁሉ ኤል የሚለው የእግዚአብሔር ስም ነው ሚካኤል ገብርኤል ኤል የሚል ስም የእግዚአብሔር ስም በእነሱ ላይ ስላለ በእግዚአብሔር ጉልበት በእነሱ ላይ ባለው በእግዚአብሔር ስም አጋንንትን ማሸነፍ ይችላሉ ባህርን መክፈል ይችላሉ እሳት ማውረድ ይችላሉ ባሰቡት አይደለም እኛ ከምናስበው ቅጽበታዊ ነገር በላይ ፈጥነው መድረስ ይችላሉ ስለዚህ ነው ቅዱስ ሚካኤል መጋቤ ብሉይ ህዝበ እስራኤልን እየመራ ለሊት በአምደ ብርሃን ቀን በአምደ ደመና እየመራ ወደ ሀገራቸው ወደ ከነዓን እስኪገቡ ድረስ ቅዱስ ሚካኤል ከነሱ ጋር ነበረ ለዚያም ማሳያ የሚሆነን ልበ አምላክ ቅዱስ ዳዊት በመዝሙር 33 ቁጥር 7 ላይ ይታየን መልአክ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድህኖሙ ጣይሙ ወታይምሩ ከመሄር እግዚአብሔር ነው ያለው ዳዊት የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል ይከትማል ያድናቸው ማን ያለው የእግዚአብሔር መልአክ ያለው ቅዱስ ሚካኤል ነው የእግዚአብሔር መልአክ ያለው ቅዱስ ገብርኤል ነው የእግዚአብሔር መላእክት እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራሉ ይከትማሉ ደግሞ ከመከራ ከችግር ያድናሉ ለዚያም ማሳያ የሚሆነን ትንቢተ ዳንኤልን ምዕራፍ 10 ቁጥር 21 ስንመለከት ከሚካኤል በቀር የሚያጽናናኝ የለም ነው ያለው ቅዱስ ዳንኤል ነብዩ በአናብስት ጉድጓድ ሲጣል እነሆ መልአኩ ቅዱስ ሚካኤል ከሰማይ እየበረረ መጥቶ ነብዩ እግዚአብሔር ቅዱስ ዳንኤልን በአንበሶች እንዳይበላ ቅዱስ ሚካኤል ዳንኤልን ከመከራ ከአንበሶች አፍ አትርፎታል አድኖታል
ትንቢተ ዳንኤል ምዕራፍ 3 ምዕራፍ 6ንም የምናየው ሊቀ መልአኩ ቅዱስ ገብርኤል አናንያ አዛርያ ሚሳኤልን ሰለስቱ ደቂቅን ከእቶን እሳት ከሚነድ እሳቱ እየተንቦገቦገ ከሚነድ እሳት ውስጥ እግዚአብሔር አምላካቸውን ስለሚፈሩ ስላከበሩ ያ ጨካይ ንጉስ እነዛን ሰለስቱ ደቂቅና ናቡከደነጾር በእሳት ውስጥ ቢጥላቸውም ሊቀ መልአኩ ቅዱስ ገብርኤል ከሰማይ የበረረ መጥቶ በያዘው መስቀሉ ያንን እሳት እንዳቀዘቀዘው እንዳጠፋው ለቅዱስ ቂርቆስ ለቅድስት ኢየሉጣ ያንን የፈላ ውሃ እግዚአብሔርን ሲጠሩ እግዚአብሔርን ሲያመሰግኑ ከመከራ እንዳዳናቸው ሁሉ ዛሬም ሊቀ መልአኩ ቅዱስ ሚካኤል ሊቀ መላእክት ቅዱስ ሚካኤል ቅዱስ ገብርኤል በመከራ ጊዜ በስቃይ ጊዜ በችግር ጊዜ ፈጥነው የሚራዱን ከመከራ የሚያድኑን ስለሆኑ በየዓመቱ እነዚህ የቅዱሳን መላእክትን በዓላት በየወሩ ስማቸውን እየዘከርን እያሰብን እግዚአብሔር በእነሱ ላይ አድሮ የሰራውን ገቢረ ተአምራት እየዘከርን እያሰብን እነሆ እናከብራቸዋለን ማለት ነው ከዚህ በመነሳት ነው እንግዲህ እግዚአብሔርን በሚፈሩ ሰዎች ዙሪያ እግዚአብሔር መልአክ ይከትማሉ ያድናቸውማል እስራኤልን ከባቢሎናውያን ከልዩ ጨካኝ ነገስታት ጨካኝ መሪዎች እየታደገ 40 ዘመን ሙሉ እየመራቸው ወደ ሀገራቸው ወደ ከነዓን ያስገባበት ዕለት ስለሆነ ሊቀ መልአኩ ቅዱስ ሚካኤልን በዚህ መልኩ እናከብረዋለን እናስበዋለን የመልአኩ የቅዱስ ሚካኤል አማላጅነት ሀገራችንን ኢትዮጵያን ከመከራ ከስደት ከስቃይ ህዝቦቿን ደግሞ ፍቅር ከማጣት ይሰውረን ሁላችንም በመልአኩ አማላጅነት እግዚአብሔር ይጠብቀን መልአኩ ቅዱስ ሚካኤልን የያዘንኛ ኦርቶዶክሳውያን ብሎም ደግሞ ኦርቶዶክሳውያን የተዋህዶ ልጆች ደግሞ ቅዱስ ሚካኤልን ስሙን በጠራን ጊዜ አጋንንት የማይቀርበን ስሙን በሰማ ጊዜ አጋንንት ዲያብሎስ ሰይጣን 40 ክንድ እንደሚሸሸን በማመንና በማወቅ በመረዳት ሊቀ መልአኩ ቅዱስ ሚካኤልን ሌሎችም ቅዱሳን መላእክት እግዚአብሔር ያከበራቸውን በማከበር በመውደድ በዓላቸውን መዘከርና ማሰብ ያስፈልጋል ስለዚህ እንዳታስመርሩት ተብሏል መላእክት ለመላእክት የሚገባውን ክብር ልንሰጣቸው ይገባል ከሀገራችን የምንሰማውን የምናየውን ነገር ሁሉ አርቆልን ቀደምት አባቶቻችን ይኖሩባት እንደነበረች መልካሚቷ ምድር ፈሪሃ እግዚአብሔር የተሞላባት ሀገር እንዲያደርግልን የእርሱ መልካምና ቅዱስ ፈቃዱ ይሁንልን ለዛሬ ዕለት እንዳደረሰን ለዛሬ ዓመት በሰላም ያደርሰን ለእስራኤላውያን ባህረ ኤርትራን ከፍሎ እንዳሻገራቸው ባህረ ኃጢያትን ባህረ ሞትን ከፍሎ እኛንም ወደ ቅድስት ሀገራችን ወደ መንግስተ ሰማያት እንድንገባ መልአኩ ቅዱስ ሚካኤል በመልጃው ይጠብቀን ያስተማረን የመከረን የገሰጸን አምላከ ቅዱስ ሚካኤል ዛሬም ዘወትር ለዘላለም ስሙ የተመሰገነ ይሁንልን የድንግል ማርያም አማላጅነት የሥላሴ ቸርነት የቅዱሳን መላእክት ፈጣን ተራዳኢነት ከሁላችንም ጋራ ይሁን ወስብሐት ለእግዚአብሔር ወለወላዲቱ ድንግል ይቆየ